ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁት በጣም ገራሚ እጽዋት ሁላችሁም የምታውቁት ኢትዮጵያ በየሰፈሩ በየመንገዱ እንደ አረም የሚበቅል እንደ አረም የተቆጠረ በውጭው ዓለም ግን ታሽጎ በገንዘብ የሚሸጥ ለጤናና እንዲሁም ለውበት የሚጠቀሙት በጣም ገራሚ እጽዋት ነው። ሳማ ይባላል። የሳማን ጥቅም አብረን እናያለን። እስከ መጨረሻው ተከታተሉኝ። ሳማ በንጥረ ነገሮች የበለጸገ ሲሆን በውስጡ አይረን፣ ካልሲየም፣ ማግኒዚየም እንዲሁም ቫይታሚን ኤ፣ ቫይታሚን ሲ እና ኬን ይዟል። በአጠቃላይ እንደ ተፈጥሯዊ መልታይ ቫይታሚን ይቆጠራል። ሳማ ለፀጉር እድገት ከፍተኛ አስተዋጽኦ ያደርጋል። ይህም ወደ ጭንቅላት የሚሄደውን የደም ዝውውር በማሻሻል ጠንካራና ወፍራም ፀጉር እንድናበቅል ያግዘናል። በውስጡ የያዛቸው ከፍተኛ የአይረን ንጥረ ነገሮች በተለምዶ የአይረን እጥረት ላለባቸው ሰዎች በተለይ ለሴቶች እንደ መፍትሄ ያገለግላል። በተጨማሪም በመገጣጠሚያ አጥንቶቻችን የሚከሰት የመገጣጠሚያ ብግነትን ወይም ኢንፍላሜሽንን ይቀንሳል። ብዙ ሰዎች ሳማን ዲቶክስ ለማድረግም ይጠቀሙታል። በተለይ ሳማ የጉበት ስራን በመደገፍ ሰውነታችን በተፈጥሯዊ መንገድ ቆሻሻንና መርዛማ ነገሮችን እንዲያስወግድ ይረዳል። የሚገርመው ነገር ያኔ እንዳያቃጥለን ስንሸሸው የነበረው ሳማ ዛሬ እንደ ሻይ፣ እንደ እንክብል እና ለቆዳ እንክብካቤ ጭምር እየተሸጠ ይገኛል። ሰዎች እንደ ሻይ ይጠጡታል፣ በሾርባ ውስጥ ይጨምሩታል፣ እንዲሁም ደግሞ ለፀጉርና ለቆዳ ዘይት ተሰርቶ ይጠቀሙታል። ሳማን በሻይ መልክ ወይም ደግሞ ለፀጉራችሁ ወይ ለቆዳችሁ የምትጠቀሙ ሰው ካላችሁ ኮሜንት አድርጉልኝ። በሚቀጥለው ቪዲዮ እስክንገናኝ ደህና ቆዩኝ።